ሰላም ፋሚሊ እንዴት ናችሁ? ፓርቶንን እርግጠኛ ነኝ ጨርሳችሁ እንዴት ዴሊ ታስካችሁ እንደምትወስዱ ምናምን የገባችሁ ይመስለኛል። ትንሽ መጀመሪያ ላይ የነበረው የሚነጫነጨው ነገር ያው ትንሽ ቆይቶ ያቆማል ብያችኋለሁ። በደንብ አዳምጣችሁ ስሙት። እሺ ፓርት 2 ደግሞ የማይነኩና የሚነኩ ሴቲንጎች ምን ማድረግ ያለባችሁ ነገሮች ዋና ነገሮች ላሳያችሁ። አሁን ለምሳሌ ሴቲንጎችን ላሳያችሁ። አፕሊኬሽኑ ያሉ በቃ ሙሉ ፊውቸሮችን እንገራችሁ። ከላይ እንጀምር። ከላይ ፎሎ እና ፓርቲ ይላሉ። እዚህ ጋር ፓርቲ ማለት እንደነገርኳችሁ እኔ ቤት እየተቀመጣችሁና ያው ወንበሯ ፓርቲ ነገር ትባላለች ማለት ነው። ስለዚህ ያው ሰው ፓርቲ ተቀምጦ ነው ማለት ነው። በየኤጀንቱ ቤት ወይም ባስገባው ሰው ቤት ያው ተቀምጦ ያው ፓርቲው ላይ ተቀምጦ ነው ማለት ነው። እሺ ፎሎ ደግሞ ምንድነው? እኛ ፎሎ ያደረግናቸው ሰዎች ማለት ነው ስንነካው አሁን እዚህ ጋር እኔ 6 ልጆችን ፎሎ አድርጌያለሁ፣ ጓደኞቼ ናቸው። እንደዚህ ፎሎ ያደረጋችሁትን ሰው ማየት ትችላላችሁ። ከዛ ነክታችሁ ገብታችሁ ካለ ያው ማውራትም ጥያቄ መጠየቅ ምናምን ትችላላችሁ ማለት ነው። ያው እናንተ እኔን ፎሎ ስላደረጋችሁኝ እንደዚህ ፎሎ የሚለውን ነክታችሁ እኔ ቤት በቀላል መንገድ መግባት ትችላላችሁ ማለት ነው። እሺ ሌላኛው ደግሞ ከላይ ሰርች ማድረጊያ ነው። እሱን ባለፈው በፓርት 1 አሳይቻችኋለሁ። እንዴት የሰውን አይዲ ያስገብታችሁ እንዴት እንደምታገኙት የሱ ቤት እንዴት እንደምትገቡ ፎሎ እንዴት እንደምታደርጉት ምናምን አሳይቻችኋለሁ። ይሄኛው ደግሞ ጂኮይን ምናምን ይባላል። እሱን ሌላ ፓርት ላይ አሳያችኋለሁ። ሌላው ምንድነው? እዚህ ጋር ያሉ ናቸው። ከላይ ከኦል ምትላለቻ ኦል ማለት እዚህ አፕሊኬሽን ላይ ያሉ የሁሉም ሀገር ሰዎች በፓርቲ ላይ ተቀምጠው ነው። እዚህ ጋር ባንግላዴሽ ምናምን አሉ፣ ኢትዮጵያውያኖች ምናምን እዚህ ጋር አሉ ማለት ነው። ቶፕ ላይ የተቀመጡ ሰዎች ናቸው። እዚህ ጋር ፊሊፒንስ ሀገር፣ ኔፕል ይላል። ብዙ አይነት ሀገሮች አሉ። የኛ ሀገርን ለማግኘት ወደ ጎን አድርጋችሁ ያው እዚህ ጋር ኢትዮጵያ ነው አለች። ስትነኳት ያው ኢትዮጵያውያኖች ታገኛላችሁ። ገብታችሁ መጠየቅ ትችላላችሁ። ወንበር ላይ ተቀምጣችሁ እኔ ከሌለሁም ማለት ነው። እሺ እዚህ ጋር ያለው የሆነ እንደ ማስታወቂያ ነገር ነው። እሱን ለፉት። እዚህ ጋር ጌም ሬቬኒው የሚለው ምንድነው? ጌም በተጫወታችሁ ቁጥር በየሳምንቱ ቶፕ ላይ ላሉ ሰዎች ሪዋርድ አለው ወይም ደግሞ ሽልማት አለው። ራሱን የቻለ ለብቻው አፕሊኬሽኑ ይከፍላል ማለት ነው። ያው እዚህ ጋር እንደምትመለከቱት አንደኛ ላይ ያለው 468 ሚሊዮን ኮይን በጌም ተጫውቶ ያሸነፈው የከሰረው አንድ ላይ ተደምሮ ማለት ነው። አንደኛ ላይ ያለው ልጅ እንደዛ ነው። ሁለተኛ ላይ ያለው 319 ሚሊዮን ይላል። ሶስተኛ ላይ 190 ሚሊዮን ይላል። እንደዛ እያሉ ቶፕ 30 ድረስ አለ ማለት ነው። እስከ 30ኛ ደረጃ ላይ ያለ ያው ያከፋፈል ሲስተሙ እዚህ ጋር አለ። ሩል ላይ ስትገቡ ከ300 ሚሊዮን በላይ ዊን ያደረገ ወይም የተጫወተ በሳምንቱ መጨረሻ $300 ለብቻው ራሱን የቻለ ከአፕሊኬሽኑ ያገኛል። $300 ማለት ወደ 40 ምናምን ሺህ ብር እንደማለት ነው። ከዛ ሁለተኛ ላይ ያሉ $200 እያለ በየደረጃቸው ራሱን የቻለ ሪዋርድ ይሰጣቸዋል። ይሄን ጌም በምትጫወቱ ጊዜ ያው እዚህ ቶፕ አንደኛ፣ ሁለተኛ፣ ሶስተኛ በምትሆኑ ጊዜ የሚሰጣችሁ ነው ማለት ነው። እሺ ሌላኛው ምንድነው? ሴቲንግ ሜሴጅ ከስር ሆም የሚላለ ሆም ያው ይሄ ራሱ ነው። ሜሴጅ ላይ ስትገቡ ሜሴጅ ላይ እዚህ ጋር የምትጻጻፏቸው ሰዎች ናቸው። ያው እዚህ ጋር ከጓደኞቻችሁ ጋር ማውራት ትችላላችሁ። እዚህ ጋር የምታወሩበት ነው። ይሄ ቀላል ነው። የምትለው ዋጋ ነው ዋናው ብዙ ሴቲንጎች አሉት። እሺ እዚህ ጋር ያው ፕሮፋይላችን አለ። ሀምዛ ስማችን እዛ ሌቭል ስንት ሌቭል እንደሆነ ምናምን ኤጀንት ይላል። ኤጀንት ነኝ እኔ ያው ኤጀንት ይላል። እናንተ ሆስት ነው የሚለው ወይም በእኔ ስር ስለሆናችሁ ገና ጀማሪ ስለሆናችሁ ሆስት ይላችኋል። ኤጀንት ለመሆን እኔን አዋርታችሁኝ ስለ አፕሊኬሽኑ ተረድቻለሁ ምናምን ብላችሁኝ አረጋችኋለሁ ማለት ነው። ኤጀንት ስትሆኑ ያው ሰዎችን መጋበዝ ትችላላችሁ፣ ጌሞችን መጫወት ትችላላችሁ፣ ጋምበል ማድረግ ትችላላችሁ። ሁሉም ፊውቸር ስለሚከፈት ማለት ነው። እሺ ይሄው አይዲ ማለት ወይም ደግሞ የእናንተ አፕሊኬሽኑ ሰው የሚያገኛችሁ በዚህ አይዲ ነው። አይዲ ይሄው የኔ 1156014 ነው። ይሄ ለምንድነው የሚያስፈልገን? ሰው በእኛ ስር ለመመዝገብ የኛን አይዲ ስለሆነ ሞልቶ የሚገባው። አሁን የኔን አይዲ ነው አስሞልቻችሁ የገባችሁት አይደል? ስለዚህ ይሄን አይዲ ነው ለልጆቻችሁ የምትልኩላቸው አፕሊኬሽኑ ሊንክ ልካችሁላቸው ከዛ በዚህ አይዲ ይመዘገባሉ እናንተ ጋር ማለት ነው። ከዛ እነሱ በሰሩ ቁጥር ኮሚሽን ሁሌ ይገባላችኋል። ያን ኮሚሽን ምን ያህል ነው ከልጆቻችን የምናገኘው ነው የሚለውን ደግሞ በፓርት 3 ይሰራላችኋል። አሁን ሴቲንጎቹን ነው የምናየው። ፋንስ ማለት እኛን ፎሎ ያደረጉን ማለት ነው። ፎሎዊንግ ደግሞ እኔ ፎሎ ያደረኳቸው ጓደኞቼ ናቸው። 10 ፍሬንድ የሚለው ደግሞ ከዚህ በፊት ፎሎ የተደራረግን ፍሬንዶች ነን 10 ማለት ነው። እሺ ከላይ እዚህ ጋር ይሄ ከላይ ያለው ኤርፖርት ያደረገው ደግሞ ምንድነው? እዚህ ጋር አንዳንዴ ችግር ሲገጥመን ምናምን ነገር ለአፕሊኬሽኑ ለአድሚኖቹ ለሰዎቹ ሪፖርት የምናደርግበት ቦታ ነው። እዚህ ጋር ፕሮብሌማችንን እንጽፋለን፣ ኢሜይላችንን እናስገባለን። ከዛ በፎቶ ዋትስአፓችንን እናስገብተን ያው እንልካለን ማለት ነው። በዚህ ጊዜ ይቀበሉናል፣ ያው ምላሽም ካለ ይሰጡናል ማለት ነው። እሺ እዚህ ጋር ደግሞ ሌላው ምንድነው? ጌት ቪአይፒ ክለብ ይላል።
ቪአይፒ ናቸው እነዚህ። ቪአይፒ ምንድነው ጥቅሙ? ኮይናችንን አንደኛ ያቆይልናል። ማለትም አሁን ለምሳሌ እዚህ ጋር ቪአይፒ 1 አለኝ ማለትም ቪአይፒ 1 ለመግዛት ከስር 51000 ኮይን ያስፈልጋቸው ይባላል። በ51000 ኮይን ልክ ሬቬኒው ስትሉት ያው በ51000 ኮይን ልገዙ ነው ቪአይፒ 1። ከዛም ደግሞ ጥቅሙ ለ30 ቀን 2000 ኮይን ይሰጣችኋል። 2000 ኮይን ለ30 ቀን ሲሰጣችሁ በ30ኛው ቀን ሁሉንም ክላም ስትሉ ሜቢ ወደ 52000 ምናምን ብቻ የሆነ ኮይናችሁም ሳታጠፉት ተቀመጠ የሆነ ያክልም ኮይን ይጨምርላችኋል ማለት ነው። ያው ቪአይፒ 2 መግዛት ከፈለጋችሁ 96000 ኮይን አለ። በየቀኑ 3500 ኮይን ክላም ትላላችሁ እየገባችሁ በ96000 ኮይን ነው የምትገዙት። ስለዚህ በአንድ ወሩ ያው ከአንድ ወር በኋላ ኮይናችሁም እዛው ነው ያው ክላም እያላችሁት ሁሌ ወደ አካውንታችሁ ይገባል እና ደግሞ ይጨምርላችኋል ማለት ነው። ስለዚህ ቪአይፒ ነው የሚጠቅመው። ቪአይፒ 3 አለ፣ ቪአይፒ 4 እስከ 6 አለ። 6 ለመግዛት ያው 5 ሚሊዮን ምናምን ነው። በየቀኑ 180 ምናምን ሺህ ኮይን ይሰጣችኋል። በአንድ ወሩ 100 ምናምን ሺህ ኮይን ታሰርፋላችሁ። ኮይናችሁንም እንትናላችሁ ሴቭ አረጋችሁ ማለት ነው። ስለዚህ ይመስላል። እዚህ ጋር ደግሞ ኮይን እና ፖይንት የሚሉ አሉ። ያው ኮይን ጌም ለመጫወቻ፣ ጋምብል ለማድረጊያ፣ ጊፍት ለመስጫ ለሶስቱም ይሆናል። እሱ ኮይን አይደለም የሚወጣው። ለማውጣት ከፈለገን ኮይን አይደለም የሚወጣው ፖይንት ነው። ያው ፖይንታችንን ስንነካው ወደ ውስጥ ያስገባናል። ፖይንት ቦታ 3 አይነት እንትኖች አሉ። እሺ እዚህ ጋር እንደምትመለከቱት ምን ይለናል? ዲቴል ይለናል። ዲቴል የሚለውን ስትነኩ ዛሬ በእናንተ ስር ልጆቻችሁ ምናምን ነገር የተንቀሳቀሱት በሰሩ ቁጥር ትራንዛክሽን ባረጉ ቁጥር ይኸው 500 ፖይንት ወደ አካውንት ምናምን 0 ምናምን ነው ወደ አካውንት እየገባ ነው። እኔ ባስገባዋቸው ልጆች በሰሩ ቁጥር እየገባ ነው ማለት ነው። ካሻውት ደግሞ ያው ወደ ቴሌብር፣ ሲቢ ብር ምናምን እናወጣበት መንገድ ነው። ያው እዚህ ጋር ከረንሲ ታይፕ ስትሉት ምረጡ የምታወጡበትን ሀገር ምናምን ይላችኋል። ኢትዮጵያ ማለት ትችላላችሁ። ከፈለጋችሁ በባይናንስ በቀጥታ ዶላራችሁ ማስገባት ትችላላችሁ። ያው ኢትዮጵያ እንመርጣለን። እዚያ ፔመንት ሜትድ ከአምስቱ አንዱ መምረጥ ነው። ቴሌብር የፈለጋችሁትን መምረጥ ነው። ከዛ ያው እዚህ ጋር የምታወጡትን የፖይንት መጠን ጻፉ ይላችኋል። ከ100,000 በላይ ነው የሚቻለው ትጽፋላችሁ። 100,000 ሊሆን ይችላል 200,000 ምናምን ብላችሁ መጻፍ ነው። ከዛ እዚህ ጋር የቴሌብር ስማችሁን ጽፋላችሁ። ከዛ እዚህ ጋር ከታች ደግሞ ፎን ነምበር የሚገባላችሁን የቴሌብር ስልክ ቁጥራችሁን ጽፋላችሁ። ከላይ እንደምታዩት አንዱ ዶላር 148 ነው በቴሌብር ይላችኋል። $10 ደግሞ 1480 ብር ነው ይላችኋል ማለት ነው። ስለዚህ በዚህ መልኩ ወደ አካውንታችሁ ቶሎ ይገባላችኋል። በየቀኑ የሰራችሁትን ማውጣት ትችላላችሁ። ኤክስቼንጅ ምንድነው? ፖይንታችሁን ወደ ኮይን መቀየር ከፈለጋችሁ ያው አንዳንድ ሰዎች ጌም መጫወት ከፈለጉ ፖይንታቸው 100,000 ሲደርስ ያው እዚህ ጋር አንድ ስትሉት አንድ ሲባዛ በ100,000 ያው 100,000 ስለሆነ ከዛ ወደ 90,000 ኮይን ይቀየርላችኋል። በዛ 90,000 ኮይን ጌም መጫወት ትችላላችሁ። ለልጆቻችሁ ጊፍቶች መላክ ትችላላችሁ ምናምን በቃ እንደሱ ማድረግ ትችላላችሁ። ትራንስፈር ደግሞ ምንድነው? ለአንድ ሰው መላክ ከፈለጋችሁ ፖይንት ለአንድ ሰው ቀጥታ ፖይንት መላክ ከፈለጋችሁ እዚህ ጋር አይዲውን ጽፋላችሁ። አሁን ለኔ ከሆነ ለምሳሌ የምትልኩልኝ እዚህ ጋር ጽፋላችሁ አይዲን ምናምን ብላችሁ ጽፉና ከዛ ከስር ደግሞ የምትልኩልኝ አማውንት ጽፋላችሁ። ከዛ ልክ ትራንስፈር ፖይንት ስትሉት ወደ እኔ ቀጥታ ይገባል ማለት ነው። ይሄ ነው። እዚህ ጋር ደግሞ ምንድነው? ሪቻርጅ ያው ኮይን መግዛት ከፈለግን ሪቻርጅ የሚለውን ነክተን ኮይኖችን መግዛት ነው። ስቶር ምንድነው? ያው ዝም ብሎ አሁን አያስፈልጉንም። እዚህ ጋር ፕሮፋይላችን ላይ እንዲቀመጡ ምናምን በኮይን ነው የምንገዛቸው። እነዚህ ፍሬሞችን ያው በደንብ ኮይን ሲኖረን መግዛት እንችላለን። ያው እዚህ ጋር ለሙድ ነው። እነዚህ መኪናዎችን ምናምን መግዛት እንችላለን። እነሱን ተዋቸው። ኢንቪቴሽን እዚህ ጋር እንትን ነው ጌመር ለሚሆኑ ልጆች ወይም ጌም በጣም ለሚጮቱ ልጆች እዚህ ጋር ገብተን ነው እንትን የምንልከው ኢንቪቴሽን ወይም ደግሞ ሊንክ የምንልክላቸው። ግን አሁን ሆስት ስለሆነን ብንልክም ያው ሆስት ሆነን ከነሱ ኢንካም ማግኘት አንችልም ማለት ነው። ስለዚህ ኤጀንት ስንሆን ነው ሁሉም ነገር በፓርት 3 ኤጀንት ምናምን አሳያችኋለሁ። ሌላው ሌቭል ነው። ሌቭል ላይ ስንት ሌቭል አለ? 3 ሌቭል አለ። የሌቭሉን ጉዳይ በፓርት 3 ይሻላል። አንዴ ጠቅለል አድርጌ ዌልዝ ሌቭል የሚባል አለ፣ ቻርም ሌቭል የሚባል አለ፣ ኤጀንት ሌቭል የሚባል ስላለ እነዚህን ኤጀንት ሌቭል ምናምኖችን በፓርት 3 አጠቃላይ አሁን ሲቲንጎችን ዋናው እዚህ ጋር ብዙዎቻችሁ ነው የቱ ጋር ነው ወስዶ ፖይንቴን ምናምን ትላላችሁ። ያው ፖይንታችሁን እዚህ ታስክ የሚለውን ስትነኩት ነው የምትወስዱት። አሁን 7 ቀን ስላለፈኝ እዚህ ጋር 2 ሰዓት በ2 ሰዓት ብቻ ነው ክላም ምለው። ስለዚህ እዚህ ጋር ነው ታስካችሁን የምትወስዱት። ያው እዚህ ጋር የሰራችኋቸው እና እነዚህ ክላም ጎጎ የሚሉ ክላም የሚሉ ካሉ ክላም ማለት ነው የገባችሁ። ያው እነዚህን አስረድቻችኋለሁ በባለፈው ፓርት ማለት ነው። እሺ እዚህ ጋር ሆስት ሴንተር ምንድነው? ከሆስቶቻችሁ በዛሬው ቀን ያው የተሰበሰቡ ኮይኖች ምናምን ነገር ፖይንቶች የተሰሩትን ያሳያችኋል።
ያው እዚህ ጋር ፖይንት ኦቨርቪው ይላችኋል። ዛሬ በልጆቻችሁ የተገኘ በታስክ ሳላሪ ዛሬ አሁን 500 ታስኬን ስለሰራው 500 ሰጥቶኛል። በሌላ 17 ምናምን ያለ ሁሉም ነገር ይሰረዝርላችኋል። እሱ ብዙም እንትን አይደለም። እሺ እዚህ ጋር ነው ዋናው። አሁን ኤጀንሲ የምትለው ጋር እንትን ትቀየራለች። ኤጀንት ስትሆኑ ፊውቸር ትቀየራለች እቺ ኤጀንሲ የምትለው ጋር። እሱን ደግሞ ያው ከኤጀንት ሌቭል ምናምን ጋር አሳያችኋለሁ ካልኩት ጋር ያው ኤጀንት ስትሆኑ እንዴት ምን እንደሚቀየር ምን ማድረግ እንዳለባችሁ ኤጀንት ስትሆኑ ያሉ ነገሮችን በፓርት 3 ብያለሁ። እሺ ኮይን ሴለር ምንድነው? ኮይኖችን ለሰው መሸጥ ስትፈልጉ ያላችሁን ኮይን ቀጥታ ለሰው መሸጥ ስትፈልጉ እዚህ ጋር ገብታችሁ ነው መሸጥ የምትፈልጉት። መግዛትም ከፈለጋችሁ እዚህ ጋር የሚሸጡ ልጆች አሉ። እዚህ ጋር ገብታችሁ ያው ከነዚህ ልጆች መግዛት ትችላላችሁ። ያው ዋጋቸውን ለማየት እንደዚህ ቻት ሚሊዮን ነክታችሁ ገብታችሁ እንደዚህ ገብታችሁ ማውራት ትችላላችሁ። ስንት ነው የምትሸጠው ምናምን ያላችሁ ማለት ነው። ኦኬ እሺ አባውት ሀላ የሚለው ምንድነው? ስለ ሀላ ያሉ ኢንፎርሜሽኖችን ማወቅ ከፈለጋችሁ ስለ ፖሊሲው ምናምን ነገር እዚህ ጋር ማንበብ ትችላላችሁ። ይሄን ይመስላል። ሴቲንግ ጋር ባለፈው እንደነገርኳችሁ አካውንት ማኔጀር የሚለው ነክታችሁ የፊት አሻራ ምናምን መስጠት ነው። እዚህ ጋር ኢሜይላችሁ አለ። እዚህ ጋር አካውንት ሴት ፓስወርድ ምናምን ነገር ያው ያስገባችሁ ሴት ይላችኋል። ያላስገባችሁ ማስገባት አለባችሁ። ያን ፓስወርድ መርሳት የለባችሁም ብር ስታወጡ ግዴታ ስለሚያስፈልጋችሁ። እሺ እዚህ ጋር ዲሌት አካውንቱን ለመደለት ነው። ይሄን አካውንታችሁን ያው ብር የምትሰሩበትን አካውንት ያደልቱ እና ሳይን እዚህ ጋር የማይነኩ ነገሮች ዲሌት አካውንትና ሳይን አውት መቼም እንዳትሉት። በቃ ይሄንን ይመስላሉ የሀላ አፕሊኬሽን ዋና ነገሮች። ስለዚህ አንድ ደግሞ ያልነገርኳችሁ ነገር አለ። አሁን የኔ ቤት ስትመጡ በዚህ መልኩ እየመጣችሁና አሁን ለምሳሌ እንደዚህ ትመጡና 11 56 0 14 ብላችሁ ነው የምትመጡት አይደል? እንደዚህ ሰርች አድርጋችሁ ነክታችሁት ከዛ ኢንተር ብላችሁ ነው የምትመጡት። ልክ ኢንተር ብላችሁ ስትገቡ በዚህ መልኩ ነው የምትገቡት። ልክ በዚህ መልኩ ገብታችሁ ወንበሩን ነክታችሁ መቀመጥ አለባችሁ። አሁን ወንበሩን ከነካሁት እኔ ማውራት አይሰማም፣ ጸጥ ብሎ ምልክት ብቻ ነው። ስለዛ ያው እነዚህ ወንበሮች አሉ፣ የሆነ ሶፋ ነገሮች አሉ። እነሱን ገብታችሁ መቀመጥ ነው። የተቀመጠ አሁን እዚህ ጋር ታገኝ የምትባላለች ተቀምጣለች። ስለዚህ በዚህ መልኩ ነው የምትቀመጡት። ስትቀመጡ ታስካችሁን ትሰራላችሁ። የሰራችሁትን ያው ታስክ የሚለውን ስትነኩት እዚህ ጋር ገብታችሁ ክላም ትላላችሁ። እንጠያየቃለን፣ እናወራለን ማለት ነው። እና ደግሞ እዚህ ጋር አንዳንዴ ቤቴ ሊሞላ ይችላል። ቤቴ ውስጥ ሰው ሲሞላ የራሳችሁን ቤት መክፈት ትችላላችሁ። ጸጥ ብላችሁ የራሳችሁን ቤት ከፍታችሁ በሰላም መቀመጥም ትችላላችሁ። ግን የኔ ቤት ከሞላ ነው የራሳችሁን ቤት የምትከፍቱት። ምክንያቱም ጊፍቶች ያመልጧችኋል። ብዙ ሰው ሲጠይቅ ምናምን ነገር ጥያቄዎች ስለሚያመልጣችሁ ያው ዴሊ ታስካችሁን ለመስራት እንደዚህ ማድረግ ትችላላችሁ። ያው እዚህ ጋር ማይክ ነገር አለች። እዚህ ጋር እቺን ስትነኳት የራሳችሁን ሩም ይከፍትላችኋል። ልክ ስትነኩት እንደዚህ ነው ይመጣላችሁ። ያው እንደዚህ ነው ያመጣላችሁ። ልክ እንደዚህ ያመጣላችሁ ምንድነው የምታደርጉት? እዚህ ጋር ይሄን ትነኩትና ፕሮፋይል ትቀይራላችሁ። ያው ፕሮፋይል ለመቀየር የኔን ቴሌግራም ላይ ሀምዛ ፋምስ ይላል። ስታዋሩኝ ቴሌግራም ፕሮፋይሊንግ ሴቭ አድርጉትና እዚህ ጋር ሀምዛ ፋምስ የሚለውን አድርጉ። እዚህ ጋር ደግሞ ሰው ከውጪ እናንተ ቤት አንብቦ የሚገባውን ነገር አሁን እኔ ጋር ላኪ ሂር አዳዲሶች ጊፍት አለኑ ምናምን አዳዲሶች እንዲገቡ ማለት ነው ቤት ምናምን ያው ለዛ ነው። ታግ ደግሞ ምንድነው ያው የፈለጋችሁትን ኢሞሽን ማድረግ ትችላላችሁ። ቻቲንግም፣ ሚውዚክም፣ ላይፍ ስታይልም፣ ፊትነስም፣ ፍሬንድም፣ ፋሽንም ማድረግ ትችላላችሁ የፈለጋችሁትን። ዝም ብዬ ፊትነስ ልበለው። ማይክ ሞድ ደግሞ ሰው እናንተ ቤት ሲገባ ወንበር ላይ ለመቀመጥ በእናንተ ፈቃድ ይሁን ወይስ ዝም ብሎ ሳያስፈቅዳችሁ ይግባ ነው የሚለው። እኔ ሳያስፈቅደኝ ዝም ብሎ ቢገባም ችግር የለውም። ወንበራችሁ እናንተ ቤት ወንበር 9 ወንበር አድርግላችሁ 16 ወንበር እያለ ነው 16 ወንበር ብላችሁ ሰፋ እንዲል አሪፍ ነው። ከዛ እዚህ ጋር ደግሞ አናውንስመንት የሚለው ጋር ጽሁፍ ጻፉ። ያው እናንተ ቤት ሰው ሲገባ የሚያነበው ነገር ከስር የምትነበብ ነገር አሁን ስልክ ቁጥሬን፣ ቴሌግራም አካውንቴና ቴሌግራም ግሩፔን ነው የጻፍኩት። ከዛ ልክ እንደዚህ ከጻፍ ከጨረሳችሁ በኋላ ጎ ቻት ስትሉት ያው በዚህ መልኩ ቤታችሁ ክፍት ይላል። ያው እንደኔ ቤት እናንተም የራሳችሁን ቤት ከፍታችሁ ልክ ስትነኩት ከላይ ወንበራችሁ እናንተ የራሳችሁ ቤት ስለሆነ ከላይ ነው የምትቀመጡት። የኔ ቤት ስትመጡ ግን ከ2 ቁጥር እስከ 16 ቁጥር ነክታችሁ የምትቀመጡት። ስለዚህ ይሄን ይመስላል። ኤጀንት እንዴት እንደምትሆኑ ኤጀንት በኋላ ሰዎች እንዴት እንደምጋብዙ ምናምን ደግሞ ሌቭሎች ዌልዝ ሌቭል የሚባል አለ፣ ቻርም ሌቭል፣ ኤጀንት ሌቭል የሚባል አለ። እነሱን በፓርት 3 ይሰራላችኋለሁ። ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ኮሜንት ላይ አስቀምጡልኝ ጥያቄያችሁን። ወዳችኋለሁ። ይመቻችሁ።